ውድ የዚህ ቻናል ቤተሰቦች እንዴት አላችሁልኝ? በዚህ የዩቲዩብ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም የትምህርት አይነቶችን ማስተማር ጀምረናል። እናም መማር የምትፈልጉ ቤተሰቦች ከታች በቪዲዮ ላይ በምናስቀምጠው ስልክ ቁጥር በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በቀጥታ በስልክ በመደወል ያናግሩ፣ እናስተምራለን። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት በን እና የበን ዘሮች በማስቀደም እንዴት ቃላት መመስረት እንደሚቻል ማሳየትና ማስነበብ ነው። ከእናንተ የሚጠብቀው ደግሞ ሌላ ስራዎችን በተከታታይ እየሰራሁ እንድለቅላችሁ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። አሁን ቀጥታ የሚሄደው ፊደላትንና ሆሄያትን ወደ ማለት ሆሄያትንና ቃላትን ወደ ማስነበብ ነው ማለት ነው። በቀጥታ ፊደል ማለት ሆሄ ማለት እንደሆነ በተመሳሳይ መልኩ ማወቅ ይጠበቅባችኋል። ይቺ በፊደል ናት። በ ቡ ቢ ባ ቤ ብ ቦ። እንግዲህ እነዚህን ሆሄያት ወይም ፊደላት ከፊት በማምጣት ተከታዮቹ ሌሎች በማስከተል ቃላት እንዴት መመስረት እንደምንችል አሳያችኋለሁ። በሬ በአንድ ላይ በሬ የሚል ቃል ይሰጠናል ማለት ነው። በሬ በአንድ ላይ ሲሆን በርበሬ የሚል ቃል ይሰጠናል። በግ በአንድ ላይ በግ የሚል ቃል ይሰጠናል። በሶ አንድ ላይ ሲሆን በሶ የሚል ቃል ይሰጠናል። በቡ ስንሄድ ቡና ቡና የሚል ቃል ይሰጠናል። ቡችላ ቡችላ የሚል ቃል ይሰጠናል። ቡናማ ቡናማ የሚል ቃል ይሰጠናል። ቡቃያ ቡቃያ የሚል ቃል ይሰጠናል። በቢ ወይም በሶስተኛዋ ፊደል ስንሄድ ደግሞ ቢራቢሮ በአንድ ላይ ቢራቢሮ የሚል ቃል ይሰጣል። ቢራ የሚል ቃል ይሰጣል። ቢንቢ የሚል ቃል ይሰጠናል። ቢልቃት የሚል ቃል ይሰጠናል። እንግዲህ ተከታዮቼ እነዚህ ሆሄያት በፊት መጥተው ተከታዮቹ ደግሞ ሌሎችን አስከትለው መጥተው ትርጉም ያለው ቃል ይፈጥራሉ ማለት ነው። ከዛ ወደ አራተኛው ስንሄድ ባ የሚል ሆሄ ባቄላ አንድ ላይ ባቄላ። ባትሪ ባልዲ ባል የሚል ቃል ይሰጠናል ማለት ነው። ወደ አምስተኛው ሆሄ ስንሄድ ቤ ይሰኛል። ይህ ቤት አንድ ላይ ሲሆን ቤዛዊት የሚል ቤተልሔም ቤተ መጽሐፍ የሚል ቃል ይሰጠናል። እስኪ አንድ ላይ እናንብበው። ቤት፣ ቤዛዊት፣ ቤተልሔም፣ ቤተ መጽሐፍ የሚል ቃል ይመሰርትልናል። ብን በማስቀደም ደግሞ የሚመሰረቱ ቃላት አሁንም የሚከተሉት ናቸው። ብስኩት፣ ብርድ፣ ብር፣ ብቅል በአንድ ላይ ሲነበቡ ብስኩት፣ ብርድ፣ ብር፣ ብቅል። በቦ ወይም በመጨረሻው ፊደል የሚነበቡ ወይም የተሰሩ ቃላት ደግሞ ቦሰና፣ ቦምብ፣ ቦርሳ፣ ቦጋለ።
እንግዲህ ጠቅለል ባለ መልኩ ስናያቸው እነዚህ ቃላት የበን ዘሮች በማስቀደም ይሄኛው መስመር በበ፣ ይሄኛው በቡ፣ ይሄኛው በቢ፣ ይሄ በባ፣ ይሄ በቢ፣ ይሄኛው ደግሞ በብ፣ የመጨረሻው በቦ። እነዚህን ሆሄያት በማስቀደም ትርጉም ያለው ቃል መስርተናል። አንዴ ሁሎችንም አነብላችሁና እናንተም ተከትላችሁኝ እስኪ ትክክል መሆንና አለመሆናችሁን አብራችሁ ታነባላችሁ ማለት ነው። እኔ ጋብ ቀስ እያልኩ ነው ማነብላችሁ። ቀድማችሁኝ አንብቡና እስኪ ትክክል ነኝ አይደለሁም የሚለውን ነገር መውሰድ ከእናንተ ይጠበቃል። በሬ፣ በርበሬ፣ በግ፣ በሶ፣ ቡና፣ ቡችላ፣ ቡናማ፣ ቡቃያ፣ ቢራቢሮ፣ ቢራ፣ ቢምቢ፣ ቢልቃት፣ ባቄላ፣ ባትሪ፣ ባልዲ፣ ባል፣ ቤት፣ ቤዛዊት፣ ቤተልሔም፣ ቤተ መጽሐፍ፣ ብስኩት፣ ብርድ፣ ብር፣ ብቅል፣ ቦሰና፣ ቦምብ፣ ቦርሳ፣ ቦጋለ። ልክ በዚህ መልኩ እናንተም እየደጋገማችሁ ቪዲዮውን ከፍታችሁ እያነበባችሁ ተለማመዱ። እዚህ በመቀጠል በተከታታይ ለተወሰኑ ቀናት ቃላትን አሳይቻችኋለሁ። መጀመሪያ ፊደላትን ከሀ እስከ ፐ አሳይቻችኋለሁ። ከዚህ በኋላ ደግሞ ሀረጋትን ወደ ቀጣይ ስንሄድ ከፍ እያልን ምሳሌ ካሳያችሁ በኋላ ወደ ቀጣይ ሀረግን እናያለን። በቀጣይ ለዛሬ እዚህ ላይ ይበቃናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ኮሜንት ላይ ደግሞ አስተያየታችሁን እጠብቃለሁ። ደህና ሁኑ።